ሁለተኛ ዜና መጽሐፍ ያዛችሁት ድረሱ 20 ቁጥር 3 እንዲህ ይላል፣ ኢዮሳፌጥም ፈራ። በዚህ ክፍል ላይ መጽሐፍ ቅዱስ ኢዮሳፌጥም ፈራ ይላል። ኢዮሳፌጥ ንጉስ ነው። አራተኛ ንጉስ ነው። ነገር ግን መጽሐፍ ኢዮሳፌጥ ፈራ ይላል። ኢዮሳፌጥ ከምን የተነሳ ነው የፈራ? አንደኛ ከሞዓባውያንና ከአሞናውያን የተነሳ በፍርሃት ውስጥ ገባ። ንጉስ ነው፣ መሪ ነው፣ ህዝቡን የሚመራ ነው። በይሁዳ በኢየሩሳሌምን ባሉት የሚመራ ንጉስ፣ ኃያል የሆነ ንጉስ በፍርሃት ውስጥ ገባ። ከምን የተነሳ ነው በፍርሃት ውስጥ የገባ ብትሉ፣ ሞዓባውያን የሚባሉ ለእግዚአብሔርና ለእግዚአብሔር ህዝብ የማይመቹ ናቸው። ንጉስ ኢዮሳፌጥ በጭንቀት ውስጥ ገባ፣ ተናወጠ። ሞዓባውያን በሁሉ ነገር ይበልጣሉ። በሁሉ ነገር፣ በችሎታ በአቅም ባላቸው በሁሉ ነገር ይበልጣሉ። ከዛ የተነሳ ኢዮሳፌጥ ፈራ። ንጉስ ነው፣ በፍርሃት ውስጥ ገባ። በይሁዳም በኢየሩሳሌም ያሉትን የሚመራ ነው፣ የሚገዛ ንጉስ ነው። ነገር ግን በፍርሃት ውስጥ ገባ። ለምን? አሞናውያንና ሞዓባውያን በእነሱ ላይ ተነሱ። ከዛ የተነሳ ኢዮሳፌጥ ፈራ ይላል የእግዚአብሔር ቃል። እግዚአብሔርንም ሊፈልግ ፊቱን አቀና። ማንን ሊፈልግ? እግዚአብሔርን ሊፈልግ ፊቱን አቀና። ከፍርሃት የተነሳ በፍርሃት ውስጥ ገባና እግዚአብሔርን ሊፈልግ ፊቱን አቀና። ወገኖቼ ሌላ መፍትሄ ስለሌላ እግዚአብሔርን ሊፈልግ ኢዮሳፌጥ ፊቱን ወደ እግዚአብሔር አቀና። ለምን? ሌላ መፍትሄ ስለሌለ። የሚዋጋበት አቅም የለም፣ ችሎታም የለም። በሰራዊትም ያንሳል፣ በሁሉ ነገር ያንሳል። ከዛ የተነሳ በፍርሃት ውስጥ ገባና እግዚአብሔርን ሊፈልግ ፊቱን አቀና። የእግዚአብሔር ቃል ቀጥሎ እንዲህ ይላል፣ በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልጉ ዘንድ ተከማቹ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ንጉስ ነው። በሁለቱም በኩል ያሉትን የሚገዛ ነው፣ የሚመራ ነው። ነገር ግን በፍርሃት ውስጥ ገባ። ከዛ የተነሳ እንዲሆና ቆመና ህዝቡ በእግዚአብሔር ፊት እንዲወድቅ፣ ህዝቡ እንዲጾም፣ ህዝቡ እግዚአብሔርን እንዲፈልግ፣ ህዝቡ በእግዚአብሔር ፊት እንዲሆን አወጀ። ህዝቡ እንዲጾም፣ ህዝቡ እንዲጸልይ አዋጅ አወጣ፣ አወጀ። ህዝቡ ምን እንዲሆን? እንዲጸልይ፣ የእግዚአብሔርን ፊት እንዲፈልግ። ለምን? ሌላ መፍትሄ የለም። ሞዓባውያን በአቅምም ይበልጣሉ፣ በጉልበት በሁሉ ነገር ይበልጣሉ፣ ደግሞ በሰራዊትም ይበልጣሉ። ያላቸውን ነገር ሊቀሙ ሊነጥቁ ዝግጅታቸውን ጨርሰዋል። እነማን? ሞዓባውያን። እነማን? አሞናውያን። ከዛ የተነሳ ኢዮሳፌጥ በፍርሃት ውስጥ ገባ። ከዛ በኋላ ህዝቡ በእግዚአብሔር ፊት እንዲሆን አወጀ። ከዛ በኋላ እንዲሆነ ህዝቡ የኢዮሳፌጥ ቃል ሰማ። ኢዮሳፌጥ በይሁዳ በአዲሱ አደባባይ ወይንም በእግዚአብሔር ቤት ላይ ቆሞ መጸለይ ጀመር። የአባቶቻችን አምላክ ሆይ እያለ መጸለይ ጀመር። ህዝቡም በአንድ ስፍራ ተሰብስቦ የእግዚአብሔርን ፊት መፈለግ ጀመር።
ዛሬ መልእክት አለኝ። በጉልበት ቢሄድ ጉልበት የለው፣ አቅም የለው፣ ችሎታ የለው። እነሱ በሰራዊትም በሁሉ ነገር ይበልጣሉ። ከዛ የተነሳ በፍርሃት ውስጥ ገባ። አንዴ ሞዓባውያን ከገዙ ለዘላለም እየገዙ ነው። ከዛ የተነሳ ኢዮሳፍጥ መራ። ንጉሥ ነው። በፍርሃት ውስጥ ገባ። ከዛ የተነሳ ተጨነቀ። ከዛ በኋላ እንዲህ ይላል የእግዚአብሔር ቃል፣ ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆሞ እንዲህ አለ፣ አቤቱ የአባቶቻችን አምላክ በሰማይ ያለ አምላክ አንተ አይደለምን? መጸለይ ጀመረ። ከዛ በኋላ ሕዝቡ በአንድ ስፍራ ተሰብስቦ እየጸለየ ባለበት አንድ ነገር ሆነ። ቁጥር 14 ወረድ ብላችሁ ስትመለከቱ ሳት ስለሌለ ከዛ ሕዝቡ ሁሉ በእግዚአብሔር ፊት ተንበርክኮ መጸለይ ጀመረ። ሌላ መፍትሄ ስለሌለ ወገኔ አንድ ነገር ዛሬ እነግራችኋለሁ። ለደረሰ መከራ ወይም ለመጣ ችግር አትጨነቅ፣ ግራ አትጋባ። ወደ ላይ ጩይ፣ ከሱ ዘንድ መፍትሄ ይመጣል። ኢዮሳፍጥ ሌላ መፍትሄ ስለሌለ በእግዚአብሔር ፊት ሕዝቡ እንዲወድቅ፣ ሕዝቡ የእግዚአብሔርን ፊት እንዲፈልግ አዋጅ አወጣ። ከዛ ሕዝቡ የእሱን ድምፅ ሰምቶ ከሱ ጋር መጸለይ ጀመር። ያጠገባችሁ ሰው ያዙ። መጨነቅን ትቴ በሉ፣ ወደ ላይ ጩይ በሉ፣ ከሱ ዘንድ መፍትሄ ይመጣል በሉ። ዛሬ መልእክት አለኝ። ወደ ላይ ለሚጮህ ሰው ከሱ ዘንድ መልስ ይመጣል። ቻኒያ ማሳፓታስ ረሄደፈሰፔኒያስ አንተ እየጮክ ብራዳ እንቆቅልሽ ይፈታል። ቻኒያ ሶኮሆን ቶርዳና ሂዳሃስ ሶፖዲያስ ከዛ ቁጥር 14 ስትመለከቱ ሕዝቡ በእግዚአብሔር ፊት ተንበርክኮ እየጸለየ ባለበት ሰዓት ላይ እንዲህ ሆነ። የእግዚአብሔር መንፈስ መጣ። የእግዚአብሔር መንፈስ መጣ። ሃሌሉያ። ከዛ ሕዝቡ ተሰብስቦ ባለበት የእግዚአብሔር መንፈስ መጣ። አቅጣጫን የሚነግር፣ መላን የሚነግር፣ መፍትሄን የሚነግር፣ እንቆቅልሹን የሚፈታ፣ ለተጨነቁት ጉዳይ መፍትሄ የሚነግር የእግዚአብሔር መንፈስ መጣ። አገልጋይ አይደለም የመጣ፣ ነቢይ አይደለም፣ ፓስተር አይደለም የመጣ፣ ማንም አይደለም። የእግዚአብሔር መንፈስ መጣ። እጆቻችሁ ከፈሩ። ዛሬ መልእክት አለኝ። በጌታ በኢየሱስ ክርስቶስ ስም እንቆቅልሽ ሆኖ በቆየ ጉዳይ ላይ፣ ለእናንተ በአቃታ ጉዳይ ላይ የሚረዳ አቅጣጫ የሚነግር የእግዚአብሔር መንፈስ በቤታችሁ ላይ ይገለጥ፣ በሕይወታችሁ ላይ ይገለጥ። ወገኔ ግራ በተጋቡ ሰዓት ላይ የእግዚአብሔር መንፈስ መጣ። ለምን? አቅም የላቸው፣ የሚዋጉበት ችሎታ የላቸው። ከዛ የተነሳ በፍርሃት ውስጥ ነው፣ በጭንቀት ውስጥ ነው፣ በለውጥ ውስጥ ነው። እየተናወጡ ባሉበት ሰዓት ላይ የእግዚአብሔር መንፈስ መጣ። ይህ መንፈስ በቤቱ ላይ እንዲገለጥ የሚፈልጋል። ራሃዲቫስ
ኬቬን ለአንተ ሸክም በሆነ ጉዳይ ላይ በቃ ይህንንማ አልችልም፣ ይሄ ጉዳይ ከአቅሜ በላይ ነው በምትል ጉዳይ ላይ ይህ መንፈስ ይከላት። ቻናሞስ እጆቻችሁን ከፍ አድርጉ። በትንሣኤ ኃይል በደሙ ኃይል በዚህ ቃል መሰረት ዛሬ ጸለቁ። እንቆቅልሽ ሆኖ በቆያ ጉዳይ ላይ ይህንማ አልችልም በምትሉት ጉዳይ ላይ በኢየሱስም የእግዚአብሔር መንፈስ በኢየሱስም ይከላት። ዛሬ ይሄ መንፈስ በቤቴ ላይ ይገለጣል፣ በዘመኔ ላይ ይገለጣል። ራባጋ እንቆቅልሽ ይፈታል። ዋካፖስ ሪፓቲያስ ሶስተኛ ሆነ ሳል ቃሉ የማይፈታው ሰው ማንም አይፈታው። ወጋኔ ቃሉ የማይፈታውን ሰው ሰባኔ ጊዜ አዳም ይፈታው። ቢንጮ የራሱ በእኔም አፍታ ይመጣል የሚፈታ ቃሉ ራባሃሳፖ መጽሐፍ ቅዱስ ሲናገር ከቃሉ ውፍረት የተነሳ ቀንበር ይሰበራል ይላል። ከቃሉ ውፍረት የተነሳ ቀንበር የሚሰበር ኢየሱስ ኮቫዳስ ታቆ ቀንበር እንዲሰበር መስማት አለብን። አሜን። መጽሐፍ ሲናገር እንዲህ ይላል፣ የሚሰማኝ ይላል በእርጋታ ይቀመጣል። ምን የሚሆን ታዲያ በእርጋታ ለመቀመጥ ምን ያስፈልጋል? መስማት ያስፈልጋል። አሜን። አሜን። ሳትሰማ በእርጋታ ልትቀመጥ አትችልም። ታዲያ የእግዚአብሔር ቃል ስሙ። አሜን። የሚሰማኝ በእርጋታ ይቀመጣል። ከመከራ ስጋትም ያርፋል። ከስጋቱ ነው የሚያርፈው። መከራ ተረቅሎ አይሄድም። ከስጋቱ ታርፋል። እያሰገ ከሚያስጨንቅ ታርፋል እንጂ መከራ ከቤቴ አይጠፋም መቼም። እሱን ንገር። ለምን መከራ ጠፋ ማለት በቤቴ ለክርስቶስ የለም ማለት ነው። ከስጋቱ ነው የሚታርፈው። ስጋቱ እንዳያስጨንቅ ግራ እንዳያጋባ ከስጋቱ ታርፋል። መከራ ከተደረገ ወገኔ ክርስትናዬን ፈትሽ። መከራ እያለ ከስጋቱ ታርፋል።